ሰላም እንዴት ናችሁ? ደህና ናችሁ ወይ? እያገበገብኩኝ በመሀል ገብታብኝ ነው። ምን ይደረግ ስራ አይደል? ዝም ስልሽ እንዴት ናችሁ? ደህና ናችሁ ወይ? እንኳን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል አደረሳችሁ። ዛሬ ያው ከስራ መልስ እኛ ቡና ልንጠጣ ነው፣ ልናስበው ነው በዓሉን። ከመሸ ቢሆንም እንዳይቀርብን እውነት ነው። ስራ ላይ ስለነበርን ገብተን ቡናችንን እየጠጣን እዚህ ጋር ሽሮ አለኝ አስፈጭቼ አልቀመስኩትም። ሽሮ አዲስ ናት። እስኪ ዛሬ እንቅመሳት ብለን ነው። ለዛ ነው አሁን ከቡና ጋር ሽሮ ምን ያደርጋል እንዳትሉኝ ብዬ ነው። የቡና ቁርስ በዛውም የቡና ቁርስ ይሆናል። የቡና እራት በይው እንጂ። ያው እንግዲህ ዛሬ ሽሮ ለየት ያለች ሽሮ ልንሰራ ነው በመጥበሻ በጣም ፈጣን ለቸኮለ ሰው የሚሆን። እዚህ ጋር ዘይት እያጋልኩ ነው እና ምጥን ሽሮ አለኝ። ሽንኩርት አዘጋጅቻለሁ፣ ጨው አለ፣ ነጭ ሽንኩርትና ዝንጅብል አብሮ የደቀቃለኝ። ዛሬ በልዩ ሁኔታ ነው ሽሮ። ታውቂያታለሽ አለችኝ ሽሮ እንደ ቁርስም ታገለግለን ነበር። የሆነ ሰዓት ላይ ሱስ ሆኖብን ተነስተን ሽሮ ደግሞ ምሳ ሰዓት ቢሆን እኮ ጥሩ ነበር። ቁርስ ነው። ላራግብልሽ እንዴ? ሽንኩርቱ እንዲግል ብዬ ነው። በቀደም የተቀመጥሽ ነሽ። አልተነሳችም። ምንጣፉ ተነሳ እንጂ እና ይሄ ድስቱ ነው የተቀየረው። ዛሬ ራሱ ተነሻ እንዴ ቄጠማ እናርግበት ተብላ ነው የተነሳችው እንጂ ውስጥ አዋቂ እንግዲህ እንዲህ ነው ውስጥ አዋቂ። ስለዚህ አሁን እዚህ ጋር ሽንኩርትን ዘይቱ እስኪገልልኝ ድረስ ነው። ዘይቱ ሲግል ደግሞ ሽንኩርታችንን ጨምረን ዛሬ አብረን ነው እራት የምንበላው። የትም እንዳትሄዱ ጠብቁን። ያው ሽንኩርታችን ግሏል። ማነው ዘይታ እንግዲህ አትቀይሙኝ፣ ነግሬያቸዋለሁ እኮ አስቀድሜ። ይህች ብስል አድርገን ወደ ሽሮዋችን እንገባለን እና ሽሮ ስታስፈጩ በተለይ ነጭ ሽሮ ስታስፈጩ እንደኔ ቤት ማለት ነው። እኔ ሳስፈጭ ነጭ ሽሮ ሳስፈጭ ምንድነው የማበዛው? በጣም ነጭ ሽንኩርት፣ ቀይ ሽንኩርት በደንብ አበዛበታለሁ። ከዛ ትንሽ ነው እንትን የምጨምርበት ቅመም፣ ትንሽ ነጭ አዝሙድና ትንሽ ኮረሪማ ጨምርበታለሁ እንዳያጠቁርብኝ በማለት ነው። እና ነጭ ሽንኩርቱ ብቻውን በቂ ነው ለሽሮ፣ ለነጭ ሽሮ። ምጥን ሽሮ ግን ያው በርበሬ ስላለበት ነጭ ሽንኩርት ያስፈልገዋል፣ ቀይ ሽንኩርት ያስፈልጋል፣ ኮረሪማ ያስፈልጋል፣ ነጭ አዝሙድ ያስፈልጋል። እነዚህን አንድ ላይ አድርገን ስናስፈጨው በጣም ነው ደስ የሚለው። ጣዕሙ በጣም ቆንጆ ነው። ያው የኔ አሰራር ነው እንግዲህ። የእናንተን ደግሞ እስኪ እንዲህ ቢሆን ጥሩ ነው በሉኝ። ይሄ ምጥናችን ትኩስ ምጥን ነው። ዛሬ ልንቀምሳት ነው። ያንቺ ሽሮ የታወቀ ነው ደግሞ ያንቺ ሽሮ የታወቀ ነው። ቆንጆ ሽሮ ነው። እዚህ ጋር ቡና ልንጠጣ ፋኔ ምድጃ ይዤባት ነው። ሆልድ ተደርጋ ነው። ምድጃ ትገዥሞ እንዳትሉኝ። እኔ እንግዲህ ትዝም አይለኝም ስራ ስለምትይ እኮ። እዚህ ጋር ቡና አለ፣ ዳቦ ጋግረናል። ዛሬ ሙሉ ነው ሁሉ ነገር ፏፈሽ እንላለን። ሽንኩርታችን ደግሞ ጨምረን ትንሽ በሰል እናረጋታለን። ማትገባበት የለም ማለት ሽንኩርት ዋና አይደለች ዋና ከቅድሙና ከአሁኑ ሽታ እንዴት ነው? ነጭ ሽንኩርቱ ሲገባ አሪፍ ነው። ማይወድ ሰው ግን አለ እኮ አይደል? ብዙ ማይወድ አለ ነጭ ሽንኩርትና ዝንጅብል። አሁን አልጫ ድንች ስንሰራ ነጭ ሽንኩርቱን ጥቅቅ አድርገን ካሮቱን ከመጨመራችን በፊት አልጫ ማለት ነው። ከድንችና ካሮት ሽንኩርቱን ካበሰልን በኋላ ነጭ ሽንኩርቱን ብቻውን ጥቅቅ አድርገን እንጨምርና
ከዛ ካሮት ምናምን ስናቁላለ ያለው ሽታ በነጭ ሽንኩርት ብቻ አልጫ ድንች ከካሮት ጋር ሰሩና ሞክሩ። መጣብኝ ሽታ። ኧረ ተይ አሳመርሽ። በቃ ድንች እንደሆነ ረክሷል። እኔ የምለው ወቅቱ ነው እንዴ? አይ የምልሽ ድንች ስትገዙ ገበያ አጠጋ አካባቢያችሁ ካለ በኪሎ ከምትገዙ በመደብ ብዙ። አዎ በጣም ልዩነት አለው። እውነት 1 ኪሎ ድንች የምንገዛውና አንድ መደብ የምንገዛው በጣም ልዩነት አለው። ዋጋውስ ግን ስንት ነው? ኪሎ ስንት ያው ነው? ኪሎም 50 ብር ነው። ምድቡም 50 ብር ነው ኪሎ። እንደዚህ በመደብም ስትገዢ 50 ብር ነው። አሁን የ100 ብር ድንች በመደብ ተገዝቶ በኪሎ የሚገዛው በፍጹም አይገናኝም። በፍጹም አዎ። እና በመደብ ግዙ ልላችሁ ነው። በመደብ እነዚህ ቁጭ ቁጭ የሚያደርጉት ከነሱ ላይ ግዙ። ኑሮ በዘዴ ኪሎ ድንች ስለሚያነሳ ለምን እኛ ሰፈር አሁን ሳሪስ አካባቢ ገበያችን ቅርባችን ነው። ስትፈልጉ በኪሎ አለ፣ ስትፈልጉ በችርቻሮ አለ። እኛ ካሮት ራሱ በመደብ ነው የምንገዛው። ካሮቱ ጥሩ ነው፣ ደቃቃ የሆነ አይ በመደብ ቆንጆ ነው። ቀይ ስር የምንገዛው በመደብ ነው። እንደዚህ እያልን ኑሮ እንገፋለን። ይኸውላችሁ ሽንኩርት ብቻ ነው በኪሎ ምገሽ። ሽንኩርት ብቻ ነው። ያው ሽንኩርታችን በስሏል። አሁን ምንድነው የማደርገው? ሽሮዬን ከሽንኩርቱ ጋር ጥብስ አድርገዋለሁ። አይም ከለሩ አያምርም? የሽሮ በጣም ሽሮ ፈሰስ ነው የምታደርገው ዛሬ እኛ እንዳንፈስ አረኛም በሽሮ ፍቅር ፍስስ እንዳንል ዶሮ በላን። እውነት በጣም ቆንጆ አሰራር ነው እና ከመቅለሉ ከመጣፈጡ በጣም ነው ሁሌ ብሉኝ ብሉኝ ነው የሚያስብለው። በጣም እነሱ ከፈለጉ ቲማቲም ማድረግ ይችላሉ። አዎ መጨመር ይችላሉ። ቃጠል እንዲያደርጋችሁ ከፈለጋችሁ ደግሞ በርበሬውን በደንብ ከሽንኩርቱ ጋር ማቁላላት። ከዚህ በለጠ እንዲያቃጥል ከለሩ አንዳንድ ሰው የሚፈልግ አለ። እኔ አሁን ለምሳሌ ደስ ብሎኝ የሚበላው በርበሬው ጠቃ ሲል ነው፣ ግን ሽሮ ሳስፈጭ አይደለም። አሁን እዚህ ላይ በርበሬ አቁላላለሁኝ ሽሮ ከመጨመሬ በፊት። ግን ይሄ ለእናንተ ስለፈለግኩኝ እናንተ ስል እናንተ ኧረ በርበሬ ታርጊበት ስለምትሉኝ እኔ ደግሞ ሽሮ ላይ በርበሬ ሲጨመር ያናድደኛል። በጣም ነው በቃ ቃጠል ሲያደርገኝ ደስ ይለኛል። የራሱን ከለር ሲይዝ ደስ ይላል። ምጥን የተባለው ለዚህ ነው አይደል? አዎ ተመጥኗል። በቃ ምንም መጨማመር አያስፈልግም። ይህንን አብስለን እንገናኛለን። ያው ሽሮ ጥብስ ሆናለች። አያችሁ ተጠበሰች እንደዚህ። በቃ አሁን የሞቀ ውሃ አለን። እሷን ጠብ እያደረግን እናስተካክላታለን። ባንዴ ውሃ አይፈልግም ማለት አይ ቀስ እያሉ ማዋሃድ። አሁን ያቺ ሽሮ እችን እንትን መሙላት አለባት እንጂ ካለበዚያ አያዋጣም። አያዋጣም። በተወደደ ሽሮማ በዛችሁ። ሊሊማ እንደዚሁ እንብላት ብላ ነበረ። ሰማኝ አጣሁ እንጂ አያችሁት እንዴት ውሃ እንደሚያነሳ። በጣም ወፍራም ሽሮ ፈሰስ እንላታለን። ያው ከልሰናታል። ይኸውላችሁ እንግዲህ ሽሮ ፈሰስ ማለት ትቻላለች። እንደዚህ ቀጠን ብላ ፈሰስ ስትል አሁን ቀጠን ብላለች። ትክ ስትል ቆንጆ ሽሮ ትሆናለች። አሁን ከድነን ማባያ እንሰራላታለን። እሷ እስከምትንከተከት እሷ እስክትንተከተል ማባያ እንሰራለን። እዚህ ጋር ቲማቲም አለን። 2 ቲማቲም በቂ ነው ለቤተሰብ።
ዛሬ ሮብ አይደለም? አዎ ነው። ስለዚህ ሰላጣ ያስፈልገናል። ቲማቲም እና ሽሮ ደግሞ አብሮ ይሄዳሉ፣ ጓደኛ ናቸው። ያው እኔ እንግዲህ በራሴ ፍላጎት ነው የምከትፈው። ያው ነው የአንቺ ፍላጎት ማለት የኛው ነው። አዎ እንቆቅልሽ ምን አውቅልሽ? በሩን ዘግታ የምታጨበጭ ሊሊ ናት፣ ሽሮዬ ናት። አንቺ ዘግተሽ ታጨበጭበያለሽ እንዴ? ውይ ድምጿ ትሰማቸዋለች። ያው እንግዲህ እንደዛ ነው ተረቱ። አያችሁ ደረሰ። ትክትክ ካለች እዚህ ላይ በሶ ብላ ጣል አድርገን አንዳንድ የማይወዱ ልጆች አሉ እንጂ ጨው እንጨምራለን። በቃ ሌላ ምናምን ቅመም ምናምን አያስፈልግም። ምክንያቱም ሽሮ ውስጥ የተመጣጠነ ነገር አለ። በቃ በቂዋን አግኝታለች። ጨውን ቀምሰን አስተካክለን ቲማቲማችንን አስተካክለን ለገበታ እናቀርባቸዋለን። እንዴት አያችኋት? ሽሮ ፈሰስ ፈጥኖ ደራሽ ቡናው ሳይፈላ እሷ ደረሰች። ለነገሩ ምድጃውን ይዛ ነበር። ቅድሚያ ለኔ ብላ ነው። ምን ይደረግ? ይኸው ሽሮአችን ደርሳለች። በቃት። ፋኔ ቡና እስክታፈላ ማጨሻዋን ልጠቀምባት ነው። ያው ምድጃሽን ፈልጉ ሰጂ ተይዋለዛ። ያው እዚህ ጋር ቃሪያ አለኝ። እኔ አልከተፍኩትም። ቃሪያው አለርጂክ አለባት፣ ያቃጥለኛል በጣም። እዚች ጋር ልዩ የቃሪያ አከታተፍ አለች። እኔ የምፈልጋት አሳያቸዋለሁ። አከታተፍ ነው አዘጋጃጀት? አይ የደቀቀች ናት። አዘገጃጀቱን አሳያቸዋለሁ። እዚጋም ሽንኩርት አለች፣ ለዚች ለቃሪያው ማለት ነው። ጨክነሽ እንደዚህ ልበዩ ነው ቃሪያው? ቃሪያው ጨክንሽ እንደዚህ ከምቆረጥም እዚያ ባርጌ። ቆይ ይሄን ሎሚ ከመጨመሬ በፊት ሰዎቹን ሰብሰብ በሉ ልበላቸው አይሻልም? እንዳይሞሽሽ ሳይሞሽሽ። እና ኪችን ለምን እያልሽ ነው? ኪችን ለምን እያልሽ ነው? ሰሞኑን በጋራ ሆኖ ለሌለ ድካምሽን ላይ ለቅሽም እዚህ ቁጭ ስትይ የአትክልቶቹ ንፋሱ በጣም ንፋስ አለ። ደስ ይላል አየሩ። እዛ ትክም ብሎ ስንመጣ ስራ ቦታ እዚህ ደግሞ ቁጭ ብለን ፋኔ ስኒዋን ገና ደርድራ ስናየው በቃ ቪዲዮ እንስራ እንላለን ሁሌ። ምን እንደሚለየው አንቺ እስኪ እንየው። ያው እዚህ ጋር ድቅቅ ያለ ሽንኩርት አለ፣ እዚህ ጋር ቲማቲም አለ። እዚህ በጣም በቃ ጉንፋን ምናምን ያዝ ላያረጋችሁ ሲፈልግ እንደዚህ አድርጋችሁ። ቃጠሎ ነው። እኔና ቃሪያ አንዋደድም። ጉንፋኑ ይሻለኛል። እኔ እንደዚህ እንደነምርዬ በጥሬ ማኘክ መብላት አልችልም። ግን ትበያለሽ እንዴ? እንደዚህ የኔ እኮ በደረሰበት አልደርስም። ምርያውን በጣም ነው የምትናደድብኝ። ምን ቃሪያ ለምን አትበይም ምናምን ትላለች። እኔ ደግሞ አልወደውም። ቃሪያ አንድ ጊዜ የበላችሁ ቃሪያ እኮ ዙሪያ ዙሯታል እየሮጠች። መሽቶቹ ታዲያ አሁንም ትለዋለች። እሺ እዚህ ጋር ትንሽ ነጭ ሽንኩርት እና ዝንጅብል አለኝ። ትንሽ አቃጠለኝ ገና ካሁኑ። ኧረ አቃጥልም ተይ። ይሄ ሁላ ቃሪያ ምንም። እዚህ ጋር ትንሽ ሚጥሚጣ አለ። ጭራሽ የሚያቃጥል ነገር የምትወዱ ሰዎች ተጠቀሙበት። አብራችሁ ብሉ ከሷ ጋር። እንደዚህ አድርገን ማንኪያ ልስጥሽ ነው? አይ ይሁን።
ታዲያ እንዴት ነው? ወጥ ያስፈልጋል? ያስፈልግ ጨጓራሽን ብቻ መሰናበት ነው። ኧረ ምንም አይለኝም። ስንት ጊዜ አንዴ ለሚበላ ያው የኔን ምክር እንግዲህ ጨው እንትን ስለማልወድ ነው፣ ቃሪያ ስለማልወድ ሎሚውን በኋላ ለቲማቲሙ ስቆርጥ አብሬ እዚህ ላይ እንትን እላለሁ። ለነገሩ አሁንም ቢሆን መጨመር እችላለሁ። ይሄ ምንም እንትን የሚል ነገር የለውም። እስከዛ እነሱ እስኪመጡልን ድረስ የወጡት እስከሚገቡ ቡናችንን እያሸተትን እንጠብቃለን። ያው እንዲህ እያልን እዚህ ደርሰናል። ሽሯችንም ወታለች። ቲማቲማችንን እዚህ እያዘጋጀን ነው። ትንሽ ጨው እንጨምራለን። ነጭ ሽንኩርት ጨምሬያለሁ። እዚህ ጋር ቆንጆ በርበሬ ያለኝ ትንሽ ጨምራለሁ። የደቀቀ መጥበሻ ቅጠል አለኝ። ታዲያ ይሄ ቲማቲም ነው ቁርጥ ነው? ቲማቲም ቁርጥ ትንሽ ዘይት እጨምራለሁ። እንግዲህ ስንት ሰው ይሸኛል መሰላችሁ? ያው እኛ በዛ ያለን ስለሆነ በዛ ብሎ ነው የተከተፈው። ሎሚ ያለን እዚህ ጋር ምን ይፈልጋል ከዚህ በላይ? ስጋም እንዴት ተስሞኑን አትቀርብም። ጾም ቀን እኮ ደስ የሚለው ለዚህ ነው። ቀለል ብሎሽ ትያለሽ። በቃ እንደዚህ ትበይና በጣም ወደ እኔ ደግሞ ልምጣ። እዚህ ጋር ሚጥሚጣ ላድርግላችሁ። ይቅርባችሁ። ማያ አርጊበት። ሁለቷ ቲማቲም እኮ ከሚጥሚጣው ከሽንኩርቱ ከቃሪያው ጋር ከቅመሞቹ ጋር ሳህኗን ልትሞላ ምን ቀረ? ወደ እኔ ስመጣ ደግሞ እዚች ጋር ትንሽ ቁንዶ በርበሬ ተርፋለች። እሷን ጨምራለሁ። መጥበሻ ቅጠል አለ ደግሞ ይቀመማል። ቅመምም ያስፈልገዋል። ምን ጎደለው? ይሄ ያለው እዚህም አለ። አሁን የማን ሰላጣ እንደሚጣፍጥ ጨው ጨምሬያለሁ ቅድም። አሁን ወደ መብላት ነው እንግዲህ የምንዘጋጀው። ቡናችን ደርሷል። ተቀጣ ነው። ያው ጸዲቃችን እዚህ ያለ በቃ ራቴ ልብላ ቡናዬን እጠጣለሁ። እንደዚህ ሆኖ ያመሸነው ዛሬ ውሏችን ያው የገብረ መንፈስ ቅዱስ ጸዲቅ ብለን እዚህ ጋር ጀምረናል። ንብላ፣ ራት እንብላ። በላን አንልሽ ነገር እንመጣለን፣ እንከተልሻለን። አንቺን አይደለም ለጨዋታው ድምቀት ሳልበላ ሰጠሽኝ አይደል? ቲማቲሙም አለ ቃሪያሽም አለ። ቲማቲሙን ለእናንተ ትቼላችኋለሁ። ኧረ ቅመሺ ብዙ ስለሆነ ልቅመስ። ሽንኩርት፣ ቃሪያ፣ ቲማቲም፣ ቅመማ ቅመም ጋላና ሽሮአችን ትንሽ ቀዝቀዝ ብላለች። ቆየች ስንጠባበቅ እኮ ነው። እንብላ። ቡናውን ቀርታልኛለች። እስኪ ቶሎ ቶሎ ጎረስ ጎረስ ስላልና ቡና የለጠጣ በባዶ ሆድሽ እንዳይሆን። በባዶ ሆዴ አይ ያው ጠፍቷል እስካሁን የነበረ እዛ ስትይ ስራ ስሎ አይደለችም እንጂ እንዴት አድርጌ ላስቀምሳችሁ? በጣም ነው የሚጣፍጠው።
ሞክሩት እናንተ። ያው ብዙ ሰው ያውቀዋል በእርግጥ ከዚህ የመሰለች እንጀራ ጋራ እቺ ሽሮ ሌላ ጉርስ ይዤ ነው የምበላው። በጉርሻ አንደኛ ነው። ቃሪያሽስ? ወይም ደግሞ ልብላ አምሮት ነው የሚያስወጣው። በይ እኔ መቼም የራሴን ስራ ሳደንቅ መቼም አታምኑኝም። እስኪ ፋንዴ ትንገረኝ። እኔ እስከምጨርስ ድረስ እንደማጠብቁኝ እርግጠኛ ነኝ። እኔ በጣም ተመችቶኛል። የዛሬ ራቴ ሰርታችሁ ሞክሩትና እስኪ ቃሪያውንም ቢሆን ሽሮውንም ቢሆን ሰርታችሁ ንገሩኝ። በጣም ይጣፍጣል። ተከታተላችሁን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ደህና ቆዩ። ቻው። ቻው። እንወዳችኋለን።